አንተ ምን አገባ? ምን አገባ? ሁለታችሁንም ወጣችሁ ማናገር ይችላል። አንተ እኔ እኮ በቃ ለሁለታችሁም በቃ ሌላ ነገር እንዳይፈጠር ስላልኩ ነው እንጂ ማለት ነው። እንደዚህ አንስቼ ማፈርተ ታያችሁ ምንም ያናግሩን ሩታ በቃ የምታወሩትን አውርታችሁ አንተ ግን ስለ ሰዓት ይዘለቀው በኋላ መጀመሪያማ በቃ ሰው ልጅ ይጣላል ተጣላን አለቀ በቃ። ግን እዚህ ቤት ስትመጣ ምንድነው እስክትመጣ ድረስ የነበረው ሪዝም ምንድነው? እሺ ልንገር አይደለ እዚህ ቤት ልክ ስትመጣ እኮ ምንድነው ጥላችሁ ምናምን ነገር ብለሃት ይዛት መምጣት ትችል ነበር። ትክክለኛ ዘመድ ከሆንክ ማለት ነው። እኔና እሷን ማስታረቅ ትችል ነበር እዚህ ቤት ውስጥ ከማስቀመጥ ይልቅ ማለት ነው። እናንተ ግን የመረጣችሁ ምንድነው እዚህ ቤት ውስጥ ማስቀመጥ ነው። ገባ ነው እንደዛ ሶስት ምን ልታረግ መጣ? እሷን የሰፈር ወጣት ሰብስበህ እየመጣህ ነው እንዴ? በስነ ስርዓት ላዋራው ነው። እሺ ችግር የለውም። አሁንም ቢሆን ማለት ነው አንድ ነገር ልንገርህ። ይኸውልህ አንደኛ በሰለጠነ ዘመን ላይ ይሄ አሁን ከጠለፋ የማይተናነስ ነገር ነው እያደረክ ያለው። ገብቶሃል? ሰምተኛል። አንተ ነው የምሰራው ሩታን አይደለም የፈለግነው። ወደዛ እባክህ አንተ ደግሞ አንድ ነገር ልንገርህ አይደለ? ሩታን አይደለም የፈለግናት ያልኩህ አንተ ደግሞ እንዲህ በደቀው አንተ ምን አብርሃም ለምን አትረጋጋም? አታቢሊ አንተ ለምን አትረጋጋም? ተረጋጋ። በጸባይ እየጠየቁ አንተ ቢኒያም አቤል ረፍ ልቀቀኝ። ቢኒያም ረፍ አቤል ልቀቀኝ። ቢኒያም ምንድነው የምትለኝ በዚህ ሰዓት? ለምን ሌላ ነገር ነው የፈለከው? እቺ እንደዚህ አትበለኝ። ሌላ ነገር ነው ወይ? ለምን ከዚህ ጋር ዞራለህ? አንተ ወስከኝ ተባካሊ ምን ከፈለክ ና መጣለ ነው ፈልገው ምንድነው የፈለከው? ምንም ብፈልግ ምንም አታመጣ። ምንድነው የፈለከው? ማይሆን ነገር እያደረጋችሁ ነው። ማንንም አልሆነም እኮ ተረጋጋ። አብርሃም ምን ያደረጋጋም ልቀቀኝ። ኧረ እናንተ ልጆች ተረጋጉ በእናትህ። እሺ ቤት ሄደህ ምንም እኮ የሚፈጠር ነገር የለም። እኮ ነው የምንላት ዘረፉ ቤት እንሄዳለን። አቤል እንትና ድጋሚ ሌላ ሰው አለ። አቤል አብርሃም ለምንድን ነው የምትበጠብጠው? በእናትህ በቃ ምንም ችግር የለውም። ምንም የምትበጠብጠው ነገር የለም። በቃ